ሁል ጊዜ ይህንን ጥያቄ መጠየቅ አንብብ። አሁንኛ እኔ እያልኩ ያልኩ መጽሐፍ ቅዱስ ላይ ክፈት። ኢየሱስ ክርስቶስ እኔ ጌታችሁ ነኝ አምልኩኝ ያለበትን ቦታ አሳየኝ፣ እኔ አሳያለሁ። እኛው ጥያቄ የጠየቀ ያለው ወንድም ሙስሊም ወንድም ነው። እኔ ደግሞ አንድ ጥያቄ እሱን መልሼ ልጠይቀው። በቁርአን ውስጥ ኢሳ ወይም ኢየሱስ ክርስቶስ ቃል በቃል እኔ መሲህ ነኝ ያለበትን ቦታ አሳየኝ። የላችሁም። ነገር ግን ኢየሱስ ክርስቶስን መሲህ መሆኑን ትቀበላላችሁ። ለምንድን ነው የምትቀበሉት? መሲህ እኔ መሲህ ነኝ ስላለ አይደለም። ኢየሱስ ክርስቶስ እኔ መሲህ ነኝ ስላለ አይደለም የምትቀበሉት። እግዚአብሔር ወይም አላህ ስለነገረን ነው ትላላችሁ። አላህ እርሱ መሲህ ነው ስላለ የኢየሱስ ክርስቶስን ወይም የኢሳን መሲህነት እንቀበላለን ትላላችሁ። ስለዚህ ለኛም እግዚአብሔር አብ እንደዚህ ይለናል በመጽሐፍ ቅዱስ ውስጥ ቢያንስ ኢየሱስ ክርስቶስ የተናገራቸውን ቃላቶች ዮሐንስ ወንጌል ውስጥ ያሉትን፣ መልእክታት ውስጥ ያሉትን፣ ዮሐንስ ራእይ ውስጥ ያሉትን ስናሳያችሁ አንቀበልም ብላችኋል። ነገር ግን እሺ እናንተ የኢየሱስ ክርስቶስን መሲህነት አላህ ነግሯችሁ ካመናችሁ ለኛም የኢየሱስ ክርስቶስን አምላክነት እግዚአብሔር አብ ነግሮን እናምናለን። የት ካላችሁን ዕብራውያን ምዕራፍ 1 ከቁጥር 8 ላይ እንደዚህ ይላል። ስለ ልጁ ግን ካለ በኋላ ቁጥር 8 ላይ እዛው ስለ ልጁ ግን እግዚአብሔር አብ ስለ ልጁ ግን ካለ በኋላ አምላክ ሆይ መንግስት ለዘላለም ይኖራል። ማን ነው ያለ ያለው? ኢየሱስን። አምላክ ሆይ መንግስት ለዘላለም ይኖራል፣ የመንግስትን በትር የቅንነት በትር ነው ያለ ቁጥር 10 ላይ ሄዶ ደግሞ እዛው ቦታ ቁጥር 10 ላይ ጌታ ሆይ ከጥንት ምድርን መሰረት ሰማዮችም የእጆች ሥራ ናቸው ያለ የኢየሱስን ፈጣሪነት፣ የኢየሱስን አምላክነት፣ የኢየሱስን ጌትነት እግዚአብሔር አብ ራሱ ይናገራል። ስለዚህ ለእናንተ የኢየሱስን መሲህነት አላህ ነግሯችሁ ካመናችሁ ለእኛም የኢየሱስን አምላክነት እግዚአብሔር አብ ነግሮን ራሱ ኢየሱስ ክርስቶስ ነግሮን የአምላክን ባህሪያት ኢየሱስ ክርስቶስ አሳይቶን ነው የኢየሱስን አምላክነት የምንቀበለው እንጂ ዝም ብለን በቲዮሪ ላይ የተመሰረተ ዶክትሪን አይደለም የኛ። ስለዚህ ይህንን ቪዲዮ ሙሉን ማየት ከፈለጋችሁ ዩቲዩብ ውስጥ ዋዜማ ጸጋይ ሚዲያ ብላችሁ ሰርቻችሁ በእንግሊዘኛ ሰርቻችሁ ሙሉ ቪዲዮ የሙስሊም ጥያቄዎች የሚል ቪዲዮዎች አሉ። እነዛን ቪዲዮዎች ማየትና መመልከት ትችላላችሁ።